ታላቅ ምንዳን ማግኘት ለምትፈልጉ ሁሉ ምንድነው ታላቅ ምንዳ ብላችሁ ሰብሰብ በሉና ኢንሻአላህ ለሌሎችም ሸራ አድርጉትና ምንዳችሁን እፈሱ። ታላቅ ምንዳ ምንድነው የሚገኝበት? የአላህ መልእክተኛ አለይሂ ሰላቱ ሰላም በሰሂህ ጃሚዓ ላይ من استغفر للمؤمن لمؤمن ወንድሙ استغفار ያደረገ ምህረትን የለመነ والمؤمنات ለሙእሚን እህቱ كتب الله له بكل مؤمن ومؤمنات በሁሉ ሙእሚን ወንዶችና በሁሉ ሙእሚን ሴቶች አላህ Subhanahu Wa Ta'ala ይጽፍለታል ምን ሐሰና ምንዳን ሐሰና ይጽፍለታል በማለት የአላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ። ስለዚህ እኛም በምንችለው አቅም ለወንድምና ለእህቶቻችን ዱዓ እናደርግላቸው። በጣም ብዙ ቦታዎች ላይ ዱዓ የሚያስፈልጋቸው እህቶችና ወንድሞች አሉ። ከነዛ መካከል እኔ አንዷ ነኝና ዱዓ አድርጉልኝ ለኔም ለቤተሰቦችም። በምንችለው አቅም غفر الله لك አላህ Subhanahu Wa Ta'ala ኃጢአትህን ይማርህ ይቅር ይበልህ እያልን ዱዓ እናደርግለት። ይቅርታ አድርግልን ለገሌ ብለን ስሙን ጠርተን ለሙእሚኖች በአጠቃላይ ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا እያሉ ዱዓ ያደርጉ ነበር። ረሱል ሰለላሁ ዐለይሂ ወሰለም ሐሽር ላይ ታችሁ ከሆነ ሙእሚኖች ማለት ነው ሰሃባዎች ለቀደሟቸው ሰዎች በዚህ መልኩ ነበር ربنا اغفر لنا ولإخواننا ለወንድሞቻችንም ለኛ አላህ ሆይ ምህረት አድርግልን በኢማን የቀደሙ ቁሉበና يعني በውስጣችን የወንድሞቻችን ጥላቻ ታድርግብን እያሉ ዱዓ ያደርጉ ነበር። እኛም ዱዓ እናድርግላቸው ኢንሻአላህ። بارك الله لك وبارك عليك وجمع بينكما في الخير ሲያገቡ በልካምን ምኞት እንመኝላቸው። ዱዓ ለጤና እናድርግላቸው። أسأل الله العظيم رب العرش العظيم أن يشفيك شفاء እንዳነረው አላህ Subhanahu Wa Ta'ala ጤናን እንዲሰጠው ዱዓ እናድርግለት። እውቀት እንዲሰጠው اللهم بارك له في رزقه وعلمه وعمره አላህ ሆይ ለወንድሜ ለእህቶቼ ለምእመናን በአጠቃላይ ሪዝቃቸውን አስፋላቸው፣ እውቀታቸውን ባርክላቸው፣ እድሜያቸውን አርዝምላቸው እያልን ሱነን አቢ ዳውድ ላይ በተዘገበው ሐዲስ ዱዓ ማድረግ አለብን። ሌላው ደግሞ ልባቸውን طهور እንዳደርግ ልባቸውን ጽድት እንዳደርግላቸው ዱዓ እናደርግላቸው። አላህ አስለህ الله بالك يعني አላህ ሁኔታህን ያስተካክልልህ ወአስለህ እንደዚሁም ደግሞ ያስተካክልልህ ሸአነክ ሁሉን ነገር ያስተካክልልህ እያልን ዱዓ እናደርግላቸው። እንደዚሁም ደግሞ አመለካከቱ يعني أعوذ بكلمة الله التامات من كل الشيطان وهمات ومن كل عين لما يلا لا ጓደኞቻችን ለልጆቻችን ለወንድም ለእህቶቻችን ዱዓ እናደርግላቸው። طيب እነዚህን ዱዓ ማድረግ ይቻላል። طيب በምንችለው አቅም እነዚህን አጫጭር ዱዓዎች ማድረግ እንችላለን። ጀዛከላሁ ኸይር አላህ ኸይርን ምንዳህን ይክፈልህ። እነዚህ አሁን በማንኛውም መልካም ነገር አመሰግናለሁ ከምንል ጀዛከላሁ ኸይር አላህ መልካም ስራህን ይቀበልህ ከፍ ያድርግ መልካም ስራህን ይውደድልህ። በተለይ ያስተማሩንን ወላጆቻችንን እናት አባቶቻችንን እህት ወንድሞቻችንን በምንችለው አቅም طيب ሰው ሲሞት ራሱ رحمك الله وغفر لك وادخلك الجنه ጀነት ያስገባ ምህረት ያድርግልህ አላህ Subhanahu Wa Ta'ala መልካሙን ሁሉ ይወፍቅህ እያልን ዱዓ እናደርግለት። طيب يالله ملتኛ عليه الصلاه والسلام دعاء المسلم لاخيه بظهر الغيب مستجابه ይላሉ። አንድ ሙስሊም ለሙስሊም ወንድሙ የሚያደርገው ዱዓ ሙስተጃብ ነው። وعند رأسه ملك راسه ላይ ደግሞ አንድ መላእክት يقول آمين ولك بمثل አንተ የሚሆንልህ አሜን በማለት አንድ መላእክው ከጎን ሆኖ ዱዓ ያደርግለታል ይላሉ ያለ መልእክተኛ። أفضل الدعاء ما كان من قلب بإخلاص ولو كان لفظه قليل يعني ትንሽ እንኳን ብትሆን በእخلاص የምትደረግ ዱዓ በቂ ናት ለወንድሞቻችን ማለት ነውና በደንብ አድርገን ዱዓ እናደርግላቸው። طيب الله ይጠብቃችሁ መልካም ስራዎቻችሁን አላህ ይወደድላችሁ ኸይር ነገር ሁሉ አላህ ይወፍቃችሁ በኸይር የምታዙ ከመጥፎ ነገር የምትከለከሉ አላህ ያደርጋችሁ ከፍ ያደርጋችሁ መልካሙን ሁሉ አላህ ይወፍቃችሁ። الله يحفظكم دايما دعاء አድርጉልኝ እንዳትረሱ። السلام عليكم ورحمة الله وبركاته.